Ethiopia Link ተመልሰናል አድማጮቻችን ኢትዮፒካ ሊንክን ያዳመጣችሁ ነው በዛም 90.7 ላይ ደግሞ እንገኛለን ጊፍት ወይ ተስፋዬ ሁለተኛው መዝናኛ አምስት ጀመራ በሌላ አው ያንተ ጉዳይ ነትኛው ነው የምታነሳው የቀድሞ ሐሳብ የነበሩ ናቸው ግን አሁን ወደ እውነትነት የተቀየሩ አምስት የቴክኖሎጂ ውጤቶችን ነው የምናነሳው እሺ እነዚህ ወደፊት እነዚህ ነገሮች ይከሰታሉ ብለው ከዚህ በፊት የነበሩ እንግዲህ ሰዎች የገመቷቸው ነገሮች ናቸው እነዚህ ይከሰታሉ ብቻ ብለውም ሳይሆን የራሳቸውን ሐሳብ ብቻ እውን ሳይመስላቸው ፊልማቸውም ላይ የተለያዩ አዳዲስ ሐሳቦችን ይዘው ለመምጣት የለቀቋቸው ነገሮችም አሉ በፊክሽን መጽሐፎቻቸው በልቦለድ መጽሐፎቻቸው ላይ እንደገና ደግሞ እንደዚህ የወደፊቱን ደግሞ የሚገምቱ ሰዎች አሉ አይደል በእነሱም የተገመቱ ናቸው ይሄ በ18ኛው እንዲሁም ደግሞ በ19ኛው በ1800 ወይም ደግሞ በ1900 መጀመሪያዎቹ አካባቢ ላይ ያሉ ሰዎች የገመቷቸው ነገሮች ናቸው እነዚህ ወደፊት ሊፈጠሩ ይችላሉ ተብሎ የታሰቡ የቴክኖሎጂ ውጤቶች ናቸው ስለዚህ ከነዚህ ውስጥ ያኔ ገምቷቸው አሁን ተግባራዊ የሆኑ ያሉ ነገሮች ናቸው አንደኛው የቲቪ ግላስ ነው በ1963 ዓመተ ምህረት ላይ ነበር ይሄ ላይፍ ማጋዚን የተባለ መጽሔት ላይ የወጣው የአይን መነጽር ነው ሐሳቡ ሰዎች ለወደፊት ቴሌቪዥን ሲያዩ በቀላሉ በመነጽራቸው አማካኝነት ቴሌቪዥንን ማየት የሚችሉበት ጊዜ ይመጣል ብለው ነው ያኔ ተናገሩት ይሄ የነሱ በስዕልም በዲዛይንም አስቀምጠውታል መነጽር ሆኖ ላዩ ላይ ደግሞ አንቴና አለው ያው ቴሌቪዥን ስቦ እንዲያመጣ ማለት ነው ስለዚህ አንቴና አለው ያንን አንቴና በቃ ማንም ሰው ልክ መነጽር አድርጎ በዛ አንቴና አማካኝነት ቴሌቪዥን የሚያይበት ጊዜ ይመጣል ብለው ተንብየው ነበር በ1963 ዓመተ ምህረት ይሄን ሐሳብ ያመጣው ሁጎ ጌንስባክ ይባላል በልቦለድ መጽሐፉ ላይ ነበር የጻፈውና ያኔ ከሲጽፈው ቲቪ ግላስ ብሎ ነበር የጻፈው በሰዓቱና በዛ ላይ ሰዎች እሱ ልካው እንዳልኩሽ ነው በቃ አንድ ቀን እንደዚህ ቴሌቪዥን ማየት ይጀምራሉ ብሎ ተናግሮ ነበር አሁን ባለው የቴክኖሎጂ ውጤት ወደዚህ እየተቀረበ መጥቷል ተብሏል ሰውዬው ወደ ተናገረው ነገር በተለይ ይሄ ቨርቹዋል ሪያሊቲ ቴክኖሎጂ በአሁን ኦኩለስ ሪፍት የሚባለው መነጽር በቀላሉ ቤትሽ ሆነሽ ብዙ ነገሮችን ማየት የምንችልበት ሁኔታዎች አሉ አይደል ለምሳሌ አሁን በኮሪያ አንደኛው የተጀመረው ንግድ በቨርቹዋል ሪያሊቲ ቤትሽ ሆነሽ የምትፈልጊውን ነገር በአይንሽ ስልክ ይገባልሻል መነጽርሽ ልክ እሱን እየተከታተልሽ የምትፈልጊውን ነገር የምትገዥበት ቤትሽ ቁጭ ብለሽ እዛው ሱፐርማርኬት ውስጥ እንዳለሽ አይነት ስሜት እንዲሰማ አድርጎ ሰዎች እንዲገዙ ያደርጋል ስለዚህ ይሄኛው በጣም እየቀረበ መጥቷል ስለዚህ ይሄ የማይሆንበት ምክንያት ምንም የለም ተብሏልና አንደኛው የስሪዲ ቴክኖሎጂ ውጤትም የዚህኛው አንደኛው ምሳሌ ይሆናል ተብሏል ስለዚህ ስሪዲም በራሱ በጣም አቅርቦ ነው የሚያሳየው ላይንና ይሄም ይሆናል ስለዚህ አሁን ባለው የቴክኖሎጂ ውጤት ከተከሄደ ደግሞ ቲቪን በመነጽር የምናይበት ጊዜም ይመጣል ማለት ነው የዚህ ሰውዬ በ19 ስንት ነው ያልከው በ1963 በጣም ይገርማል እሺ ሌላኛው የሮቦት ቫኪዩም ክሊነር ነው ቤት የሚያጸዳ ሮቦት ነው ይሄ በ1910 ዓመተ ምህረት ላይ የተገመተ ነው ጄን ማክ ይባላል ከስራ ባልደረቦቹ ጋር ሆኖ ወደፊት ስለሚኖሩት የቴክኖሎጂ ውጤቶች በርካታ ነገሮች ዘርዝረዋል በቃ ወደፊት እነዚህ ነገሮች ይፈጠራሉ ብለዋልና ያን ያሉት እንግዲህ 1910 ላይ ያሉት እነሱ ያሰቡት 2000 ላይ ሲደርስ ካላንደሩ በቃ ያን የሚኖሩ ሰዎች ምን አይነት የኑሮ ዘይቤ ይኖራቸዋል የሚል ጥናት ነው ማለት ነው ያደረጉት በሰዓቱ እና ያኔ ሲያጠኑት አንደኛው በ2000 ላይ የሚኖሩ ሰዎች ህይወታቸው በጣም ቀላል የሆነ ኑሮ ይኖራል በጣም አሁን ካለንበት ደረጃ የ2000 ላይ ያሉ ሰዎች ቀላል የሆነ ነገር እንዲኖሩ ይሆናል አንደኛው በ2000 ላይ ከሚታዩ ቴክኖሎጂዎች ውስጥ አንደኛው ያሉት የሮቦት ቴክኖሎጂ ነው ብለው ነበር ሮቦቶች የሚሰሩ ድርጅቶች በሰፊው ይስፋፋሉ እንደገና ደግሞ ለምሳሌ ከሚሰሩት የሮቦት ውጤቶች ውስጥ አንደኛው ቤት የሚያጸዳ ሮቦት ነው ብለዋል እና ያንን ነገር ሲያስቡት ቤት ሊያጸዳ የሚችለውን ሮቦት ደግሞ ዲዛይን አድርገውታል በራሱ ስዕሉ ላይ ብታዩ በራሱ በአንድ በኩል ይሄ የሞሊያ አይነት ነገር አለው በአንድ በኩል ደግሞ መጥረጊያ አይነት ነገር አለው እና በስዕላቸው ላይ ሲያዩት የቤቱን እያጸዳ ነው ሮቦቱ በስዕሉ ሲታይ ሴትየዋ ደግሞ ጽዳት ሰራተኛዋ ደግሞ ቆማ ታየዋለች ሮቦቱ ማለት ነው በእነሱ ግምት ልክ እንደዚህ በካርቶን አይነት ስዕል አድርገውት ያ ነገር ሲደረግ ይታያል ልክ እንዳሉትም ይሄ ነገር ሆኗል ተብሏል 2000 ላይ ሲደረስ የሮቦት ቴክኖሎጂ በጣም መስፋፋት የጀመረበት ነው በጣም ብዙ ድርጅቶች አዳዲስ የሮቦት ውጤቶችን ማስተዋወቅ
መጀመር እንደገና ወደ ሮቦት ምርምር መግባት የተጀመረበት ዓመተ ምህረት ነበር 2000 እሺ እና እንዳሉትም ደግሞ የሮቦት ቤት ሊያጸዳ የሚችሉ ሮቦቶች ደግሞ ተሰርተዋል አሁን በዚህ ሰዓት ተሰርተዋል ነገር ግን ያው በመላው ዓለም አልተዳረሱም ስለዚህ በጊዜ ሂደት በመላው ዓለም ይዳረሳሉ እነዚህ ሮቦቶችን የምናይበት ጊዜ ይመጣል ማለት ነው እና 1910 ላይ ሆነው በቃ ይሄ ቤት ሊያጸዳ የሚችል እዚህ ደግሞ ይገርማል በጣም ስለ ሁሉ ማስቀመጣቸው ምን ያህል እንደሚተማመኑ ነው እኮ የሚያሳየው ራሱ በእነሱ በጣም ይገርማል እሺ ሌላኛው የዲጂታል የሆነ የመማሪያ ክፍል ነው ይሄ ደግሞ የተሰራው ጥናት በ1969 ዓመተ ምህረት ላይ ሼንግሩ ኮማት ሱዛኪ ይባላል ጃፓናዊ ነውና በጃፓን መጽሔት ላይ ነው ወጣው የዚህ ሰውዬ ሊመጣ ይችላል ያለው ይሄን ዲዛይን ሲያስቀምጠው ኮምፖቶፒያ በሚል ነው ያስቀመጠው የኮምፒውተር ኮምፒውተርን ለመግለጽ ነውና ኮምፖ ኢትዮጵያ ቶፒያ በሚል የሚፈጠሩ ቴክኖሎጂ ውጤቶች ይኖራሉ ብሏልና ያኔ ከሰራው ውስጥ ይሄም ሰውዬ ልክ እንዳልኩሽ ነው ይሄም በዲዛይን አስቀምጦታል የሰራው ተማሪዎች ለወደፊት የሚኖሩ ተማሪዎች ልክ አሁን በዚህን ሰዓት እንዳለው ክፍል ውስጥ እንደሚደረገው በወረቀትና በስክሪፕቶ የሚማሩት ነገር ይቀራል እና ሙሉ በሙሉ ወደ ኮምፒውተር የሚቀየርበት እያንዳንዱ ተማሪ ክፍል ውስጥ የራሱ ኮምፒውተር ይኖረዋል ስለዚህ የሱን የትምህርት ደረጃ የሚመዝነው ፈተናዎችን የሚሰጠው የሚያርመው ሙሉ በሙሉ ኮምፒውተር ይሆናል እና ሙሉ በሙሉ ተማሪ ግንኙነቱ የሚሆነው ከኮምፒውተር ጋር ይሆናል ብሎ ተንብዮ ነበር በ1969 ዓመተ ምህረት ላይ ይሄ ዲጂታል የሆነ ዲጂታል ኮምፒውተሮች ይፈጠራሉ ነበር ያሉት አሁን እነዚህ ኮምፒውተሮች ተፈጥረዋል አንዳንድ ሀገራቶች ልክ እነዚህ በየትምህርት ስርዓታቸውን ወደዚህ የኮምፒውተር ስርዓት ለመቀየር ጥረት እያደረጉ ያሉ ሀገራቶች አሉ በቃ ሙሉ በሙሉ የተማሪው ሙሉ በሙሉ የሚከታተለው ትምህርት የሚሰጠው የሚያርመው ደረጃውን የተማሪዎቹን ደረጃ የሚያወጣው ሙሉ በሙሉ ኮምፒውተር እንዲሆን ያስተማሪ ጣልቃ ገባን ይሄ አስተማሪ እንዳይገባበት በማድረግ ሙሉ በሙሉ ኮምፒውተራይዝድ የማድረጉን ነገር ይኖራል ያለውን አሁን ተግባራዊ የሆነ ነው አሁንም አለ እዚህ ሀገር ማቃት ልጅ ነበርሽ እንዲሁም ኦንላይን ትምህርት የምትማር እዛው ነው የሚያስተምረው እዛው ነው ፈተናዋን የምትፈተነው እዛው ነው ነጥብ የሚሰጣት እዛው ነው አሳይመንት የሚሰጣት እዛው ነው የሚያርምላት ኤክስ የሆነችውንም ትንተና ይጽፍላታል ማለት ነው ከዚህ ጋር ተቀራራቢነት አለው ማለት ነው እንደዚህ የዚህ ሰውዬ ግን እንትናቸው በአንድ ክፍል ውስጥ ለምሳሌ ተማሪዎቹ ቁጥሩን በትክክል 30 ቢሆኑ 30 ኮምፒውተር ይኖራል ማለት ነው እያንዳንዱ የየራሱን ኮምፒውተር ይዞ ቁጭ ይላል ስለዚህ በዛ መሰረት ኮምፒውተሩ ላይ የሚመጣለትን ነገር ያነባል ለሚጠየቀው ጥያቄ ይመልሳል ያለውን ዕውቀት ደረጃውን የሚያርምለትም ሁሉም ነገር ኮምፒውተር ላይ ይሆናልና መጨረሻ ላይ ውጤትም የሚሰጠው ኮምፒውተሩ ነው ስለዚህ ካስተማሪ ውጪ ተማሪዎች የሚማሩበት ማለት ነው በጣም ይገደስ ሙሉ በሙሉ ኮምፒውተራይዝድ የሆነ ክፍል ይሆናል ማለት ነው ይሄ ነገር ይፈጠራል ብለው ነበር አሁን ይሄ ነገር ተግባራዊ የሆነ ነውና አገራቶች ልክ እንዳልኩሽ ነው ቀደም ይሄን ነገር ተግባራዊ ለማድረግ ጥረት እያደረጉ ያሉበት ሰዓት ነው ማለት ነው በዚህ ሰዓት በጣም ደስ ይላል ሌላኛው የቪዲዮ ጥሪ ነው ይሄ በቀላሉ የተለያዩ ቦታ ሆነው በቪዲዮ ሰዎች ይገናኛሉ ይሄ በጣም በብዙ ሰዎች ሲገመት ነበር በቃ ሰዎች በቀላሉ አንድ የተለያዩ ቦታዎች ላይ ሆነው በቪዲዮ አማካኝነት ይገናኛሉ የሚለው ነገር ብዙ ሰዎች ገምተውታል ይሄ አሁን ምናነሳው ግን የመጀመሪያው የተባለው ግምት በ1930 ዓመተ ምህረት ላይ ነበር የተሰጠው ያኔ የተሰራው ቴክኖሎጂ የተሰራው ሳይሆን በዲዛይን የሰሩት እንደዚህ አነስተኛ ቦርሳ የሚመስል ነገር ነው ስለዚህ እሱ ኤርፎን አለው የጆሮ ማዳመጫ ይኖረዋል ከፊት ደግሞ ልክ መስታወት የሚመስል ነገር ከፊት ማውራት ስትፈልግ ከፊት ይታይሻል እዛው መስታወቱ ላይ ካሜራ ይኖረዋል ማለት ሁለቱ የተለያዩ ነገሮች ናቸው ቦርሳውና የከፊት የሚኖረው መስታወት ማለት ነው ስዕሉ ላይ እንደሚታየው ስለዚህ በመስታወቱ በፍለፊት በሚታይሽ መስታወት ከዛ በኩል ያለው ሰው ደውሎ የሚያወራሽ ይታይሻል አንቺን ደግሞ ልክ አሁን ስካይፒ የተለያዩ ነገሮች በቀላሉ አሁን በስማርት ስልኮች ነው ይሄ ነገር ተግባራዊ ይሆን ያለው አይደል ያኔ በተሰራው በስማርት ስልክም ባይሆን በዚህ ደረጃ ግን የቪዲዮ ጥሪዎችን የተለያዩ ቦታዎች ላይ ሰዎች ሆነው ይገናኛሉ ብለው ተንብየው ነበር አሁን ባለው ሁኔታ ይሄ ተግባራዊ ሆኗል ሰዎች በቀላሉ በስካይፕ ይሁን ቫይበር ኢሞ በቀላሉ በቪዲዮ የተለያዩ ቦታዎች ላይ ሆነን እንድንተያይ ሆኗል ስለዚህ ይሄም ተግባር ስኬታማ የሆነ ግምት ነው ማለት ነው የመጨረሻ የምናነሳው ይሄ ሰልፍ ድራይቪንግ ካር የሚሉት ወይም ደግሞ ራሱን የሚያሽከረክር መኪና ለመጀመሪያ ጊዜ በ1940 ዓመተ ምህረት ነበር ይሄ ፖፑላር የተባለ የሳይንስ መጽሔት አለና በዛ ላይ የወጣው ያኔ ወደፊት የሚፈጠሩ መኪናዎች እነሱም ግምት ሲሰጡ ወደፊት የሚፈጠሩ መኪናዎች
ልክ እንደዚህ ሰው የሚነዳቸው አይደሉም ራሳቸውን የሚያሽከረክሩ ናቸው ፖፑላር የተባለው የሳይንስ መጽሔት እንደውም እነዚህ መኪኖች ደግሞ ተግባራዊ ለመሆን 2 አመት ይፈጅባቸው ነው እነሱ ያሉት 1940 ላይ ነው ስለዚህ በ1942 እነዚህን መኪናዎች ተፈብርከው ምናይበት ጊዜ ይመጣል ተባለ እንዳሉት በ1942 ዓመተ ምህረት ላይ ሊሳካ አልቻለም ግን እስካሁን ድረስ ግን አሁን በራሳቸው ማሽከርከር የሚችሉ መኪናዎች መሰራት ይችላል የተለያዩ ድርጅቶችም ሙከራ እያደረጉ ያሉበት ሁኔታ ነው ሙሉ በሙሉ ተግባራዊ ያልሆነም የራሳቸው ማሽከርከር የሚችሉ መኪናዎች ግን በሙከራ ላይ ሆኖ ግን በቅርብ አመታት ውስጥ ራሳቸውን የሚያሽከረክሩ መኪናዎች ደግሞ በመላው ዓለም ምናይበት ጊዜ ይመጣል ማለት ነው በጣም ደስ ይላል የሐሳቡ የጊዜው ርቀትና አሁን ደግሞ ያየን እነሱ ራሱ ተስፋ ለመቁረጣቸው አለመርሳታቸው በራሱ በጣም ደስ ይላል የነዚህ አንድም ቴክኖሎጂኮ እየፈጠሩ ያሉትም ከልብ ወለድ ከሳይንስ ከእንደዚህ አይነት ነገሮች ነው እየተፈጠሩ ያሉት ስለዚህ አይሆንም የሚባል ነገር የለም ገና ካሁን በኋላም በጣም ብዙ የሚያስደነግጡ ነገሮች ይኖራሉ አሁን ላይም አልኮ ለወደፊት የዛሬ ይሄን ያክል አመት የሚኖሩ ሰዎች ህይወታቸው እንደዚህ ነው የሚሆነው ተብለው መላመት የሚያስቀምጡ ሰዎች አሉ እንደሚያስደነግጣሉ እነሱ ቴክኖሎጂ ውጤት እንደዚህ ነው የሚሆነው በራሱ ደግሞ የሰው ልጅም ከሆነ ጊዜ አሁን ያለው የሰው ልጅና ከሆነ ከመቶ አመት በኋላ የሚኖረው በአስተሳሰብም በባለው የፊዚካል አቋምም በብዙ ነገር የተለየ ይሆናል ተብሎ ጥናቶች ይደረጋሉ ስለዚህ አይሆንም ማለት አንችልም አሁን ይሄ ከዛሬ 90 አመት 100 አመት በፊት የተገመቱ ነገሮች አሁን ተግባራዊ ይሆኑ ነው ማለት ነው ያሉት በጣም ይገርማል ተስፍሽ በጣም አድርገን እናመሰግናለን ኢትዮፒካ